እጎል የሚባል ይሄ ነው መሰለኝ። ይሄ ወጣት ነው መሰለኝ። ቆይ ና ና ና ና ይዘግብልህ። አዎ ራሴን ስም ማን ነው? እጎል ኮተበት ይባላል። እሺ የወርቅ አመራች ማህበር ውስጥ ነው የምሰራው። ስለዚህ ስራ ስለጀመረ በ1915 አካባቢ የጀመረው ስራው ስራው ከጀመርነው ወደዚህ ብዙ ሰው ከኛ ስርም ብዙ ወጣቶችም እንደሚታየው በጣም ይሰሩን አለ። አሁን ወጣቶቹ ላይ ነው በደንብ ፎከስ ማድረግ የፈለኩት። ምክንያቱም ብዙ ባለሀብቶች አሉ በዚህ አይነት ላይ የተሰማሩ። ነገር ግን ወጣቶች እዚህ በተለየ መልኩ ነው ያየው። እንዴት ነው ያስገባቸው? ምን ያህል ናቸው? ምን ያክል ናቸው? እንዴት ነው አገባባቸው? እንዴት ነበረ? ወጣቶቹ አሁን አገባባቸው ምንድነው? ማጥባ ሲያሰራ ቀበሌ ሄደው ማዱምባን ወረቀት ያመጣል ደረሰኝ። እሺ ያመጣ ወረቀቱ አንበበን ቦታ ፈለገለት ከቀበሌዎች ጋር አብረን ተያይዘን ቦታ ነው ሰጥቷል። እሺ ሌላ ነኝ ወጣቶች እንደ ስራ ገቡ ቢባል ነገር እንዴት አሰብክ ከሚል አንድ ልጅ ነበር የታስረ በእስር ቤት ይወጣል። እሺ ከዚህ ፊት በተለያየ በስካር መልክ ሰው ጋር እስር ቤት ገባ። ሲወጣ ይሄ ነገር እንዴት ነው በተሞክሮ ብዬ እንትን አልኩኝና ከቲቶ ላይችን ማሽን አይቼው ነገርኩት። አመጣ ሞከረ። እሱ በአሁኑ ሰዓት እዚህ ጋር ውጤታማ ሆኖናል። የሁሉም ሰው ኃላፊ ሆኖናል። እሺ ለሁሉም ሰው ትምህርት ነው ሆኗል። ይሄን ሰው ከዚህ ወጥቶ እንኳን እንደዚህ ነው እኛ የሚል ነገር ሌሎችም ሆ ብሎ መጡ። አሁን ሰው ተከላላ ማጥባ ያሰራ ይመጣል እዛ ስራ ላይ። ስለዚህ ተጠቃሚ ናቸው ማለት ነው በጣም። አይዋ አንድ ሰው ከ8 ነጥብ 1 ግራም በቀን ከዛ በላይም ሊያገኝ ይችላል በቀን። ያ ስለዚህ ይሄ ደግሞ ቀላል የሚባል አይደለም። ሌሎቹ ባለሀብቶች በዚህ አይነት መልኩ ይሰራሉ። ሌሎቹ ሰውን አያስጠጉም። የሰሩት ዕቃ እንቀበረው ነው የሚጥሉት ያለ ሰው እንኳን ወደ ስራ ለማስገባት ሰውን አያስጠጉም። ሰውን ጭራሽ አያስጠጉም። ለምን ምን ያውቃል? ከዚህ አካባቢ ሰው ለመመደብ አይፈልጉም። እሺ ለምሳሌ ሰው ከመጣበት አካባቢ ነው ሰው የሚያመጣው። ለምን እዚህ ጋር ሉንጋ የሚደረጉ ነገር አንዳንድ ነገሮች አሉ። እኔ ጎጃሜ ከሆንኩኝ ጎጃሞች ብቻ ነው የማመጣ። ጎንደሬ ከሆንኩ ጎንደሮች ነው የማመጣ። ኦሮሞ ከሆንኩ ደግሞ ኦሮሞ ነው የማመጣ። ግን እኛ ጋር ግን እንደዚህ የለም። ስብስብ ነው። ምንም ከየትም ክልል አካታች ነው ማለት ነው። ብልጽግና እንደዛ ይላል እኮ ያው አካታች በቃ ብሔር ሳይለይ ሃይማኖትም ሳይለይ ይላል። ስለዚህ ያንተ ካምፓኒ ያንተ እዚህ ሳይት አሁን ሁሉም አለው ማለት ሁሉም አለ። በጣም ጥሩ ነው። ሁሉም ተጠቃሚ፣ ሁሉም ይጠቀም። ክልሉ ተወላጅ ነው ምናምን ነገር የለም። ሰው ነው። አገሩ እንዲያውቅ ትክክል ህግ እንዲያውቅ የሰው ማንነትም እንዲያውቅ አገር ምን እንደሆነ እንዲያውቅ ህግ ምን እንደሆነ እንዲያውቅ ወንጀል ምን እንደሆነ እንዲያውቅ። በቃ በርታ እጎል በጣም ጥሩ ነው። ያው በጣም